ጓደኛዬና አማቿ ጓደኛዬ ልጅ ወልዳ ልጠይቃት ቤቷ ሄድኩ። እንደ ወጉና ባህሉ የአራስ ቤት ገንፎ ቀርቦልኝ እየበላው አማቿ መዓት የተቆጣጠረ ፌስታሎቹን ይዘው እንዴት ዋላችሁ ብለው ገቡ። ከአራሷ አጠገብ ሄደው ተቀመጡ። ከመቀመጣቸው ሰራተኛዋ ሮጣ የእጅ ውሃ ይዛ መጣች። እጃቸውን ታጥበው ከላያቸው ላይ ጣል ያደረጉትን ሻርፕ ከአንድ ጎን አልጋው ላይ ያስቀመጡ። ከራሷ ጓደኛዬ ህፃኑን እውይ እሰይ እያሉ ተቀብለው አቅፈው በደንብ እያገላበጡ እያዩት እግሩ ጋር ሲደርሱ አይ ረዥም ነው ቁመትስ እንኳንም በልጅ ይወጣሉ። ቀና ብዬ ጓደኛዬን አየኋት። አየችኝ። ተያይተን ሳቃችንን ዋጥ ነው። መልስ አንሰጥ ነገር ለትልቅ ሰው መልስ አይሰጥ። ብቻ ነገረ ስራቸውን ሳየው ለጓደኛ ያዘንኩላት። ብዙ መቆየት ስላልፈለኩኝ የቀረበልኝን ገንፎ ሳልጨርስ በሽልም ታውጣሽ ጓደኛዬ ብዬ ወጣው። እኔ ምለው አልኩ ለራሴ፣ ቆይ ፈጣሪ በፈጠረው ነገር ላይ እንከን ማውጣት ተገቢ ነው? ሰው ስለፈለገ አይረዝም አያጥር። ቆይ ሰው መሆን መስፈርቱስ ውጫዊ ውበት ነው? አይ የሆነ ቦታማ ስተናል የሳትነው ነገርም አለ። የስልኬ ጥሪ ከራሴ ሙግት አወጣኝ። ሄሎ እንዴት ነሽ? የተቻኮለ ጓደኛዬ ድምጽ። ደህና ነኝ አልኳት። አየሻት እንዴት ናት አለችኝ። ደህና ናት፣ ቆንጅዬ ልጅ ወልዳለች አልኳት። እሰይ እንኳንም በዛ ጅል ባሏ አልወጣ አለችኝ እየሳቀች። አማቿ ያሉትን ብትሰማ እያልኩ እንዴ ይባላል እንዴ አልኳት። እንዴ ትቀልጃለሽ? ጓደኛችን እኮ ቅመም ናት። እሱ ከመርዘሙ ጅል መምሰሉ አለች እየሳቀች። አሁን ምን እንደምል ግራ ስለገባኝ ወሬውን ለመቀየር መቼ ትመጪ ነው አልኳት። ነገ አለችኝ። ተሰነባብተን ስልኩን ዘጋሁት። ዛሬ ሰው ምን ሆኗል? ወይስ የኔ እይታ ልክ አይደለም? ቆይ የፍቅር መስፈርት ውበት፣ ቁመና፣ እጥረት፣ ርዝመት፣ አይን፣ አፍንጫ ወዘተ ነው እንዴ? የማይገባው ውድድርና ፉክክር ማን በሰራው ማን ይታገላል? ቆይ ፈጣሪ ይሄን ሲሰማ ምን ይል ይሆን? እሱማ ቀድሞ የሚሉትን ያውቃል። አንድ የሥራ ባልደረባ ያለው ነገር ትዝ አለኝ። ባለቤቴን ሰው ፊት ይዣታል መቅረብ እፈራለሁ ያለው። ሁሉም ዝም ሲል እኔ ለምን አልኩት። በእርግጥ እኛም እንደ ስራ ባልደረባ መጠን አይተናት አናውቅም። ብቻ ምክንያቱን ለማወቅ ያህል ነው የጠየቅኩት። የልብ ውበት እንጂ የመልኳስ ነገር ሰው ፊት አያቀርብም፣ ፉንጋ ናት አለኝ። የዘሪቱ ዘፈን ትዝ አለኝ። ሚስትህ በጣም ፉንጋ ናት የሚለው። ወሬውን መቀጠል አልፈለኩም። ዝም አልኩ። በፈጣሪ ስራ አይገባም እንጂ አንተም እኮ ብዬ ብል ደስ ባለኝ። ፈጣሪን ፈርቼ ዝም አልኩ። ሰው አይደለሁ? እኔም አያለሁ። ሁላችንም ምርጫችን ይለያያል እንጂ የሰው አስቀያሚስ የለውም። አስኮናይ ብቻ አለች አያቴ። ይቀጥላል ካልታተመው።